ኮንቴንት ክሬሽን ላይ ካላችሁ ምናልባትም ይህ ቪዲዮ ለእናንተ ነው። ማለትም ኮንቴንት ክሬት ከማድረጋችሁ በፊት መጀመሪያ ልታዘጋጁት የሚገባው ነገር ቢኖር ስክሪፕት ነው። ኦፍ ኮርስ ሶ ስክሪፕት አጻጻፍ እንዴት ነው? እንዴትስ ብዬ ስክሪፕት መጻፍ እችላለሁ? እንዲሁም ደግሞ በጣም ጥሩ የሆነ ቪዲዮ ለመስራት ስክሪፕት እንዴት መጻፍ እችላለሁ? እነዚህ ሁላ ጥያቄ የሚመልስላችሁ ይህን ቪዲዮ ዩቲዩብ ቻናል ላይ ሰርቼላችኋለሁ። ዛሬውኑ ገብታችሁ ቼክ አውት ማድረግ እንዳትረሱ። ስለ ስክሪፕት አጻጻፍ እያንዳንዷን ነገር ብሬክ ዳውን አድርጌ አስቀምጬላችኋለሁ። እንዲሁም ደግሞ ስለ ተምኔል ሳይኮሎጂ እያንዳንዷን ነገር በጣም ቫይራል የሆነ ተምኔል እንዴት እንደምትሰሩ ማለት ነው። ኢቭን ማንኛውም ሶፍትዌር መርጣችሁ ከመስራታችሁ በፊት መከተል ያለባችሁ በጣም 8 በጣም ፓወርፉል የሆኑ የተምኔል ሳይኮሎጂዎችን ሰርቼላችኋለሁ። እነዚህ ሁለት ቪዲዮዎች ለኮንቴንት ክሬተሮች ስፔሻሊ በጣም ቢግነር ሌቭል ላይ ላላችሁ በጣም አስፈላጊ ቪዲዮ ስለሆኑ ምናልባትም የዩቲዩብ ቻናላችን ላይ ገብታችሁ ቼክ አውት ማድረግ ትችላላችሁ። የዩቲዩብ ቻናላችንን ደግሞ በቀጥታ ዩቲዩብ ላይ ገብታችሁ ኢትዮ ቴክ ሪቪው ብላችሁ ማግኘት አይዘር ደግሞ የፕሮፋይል አይከናችን በመንካት ፕሮፋይላችን ላይ በመግባት እዚህ ጋር አለላችሁ በሊንኩ ማለት ነው። ቀጥታ ክሊክ በማድረግ ወደ ዩቲዩብ ራንደምሊ ይወስዳችኋል ማለት ነው። ገብታችሁ የፈለጋችሁትን ቪዲዮ በነፃ ኮንሱም ማድረግ ትችላላችሁ ማለት ነው። ሶ ቴሌግራም ላይ የተለያዩ ሀሳቦችን የማስቀምጥበት የቴሌግራም ኮሚቴ አለ ኢትዮ ቴክ ሪቪው፣ እዛ ላይ መገናኘት እንችላለን ማለት ነው። ሲዩሳይ ባይ